እንኳን አደረሰን ለእናቶች ቀን። በዛ አጋጣሚ እናቴን ማመስገን ፈልጋለሁ። ለዛሬ ቦታዬ ያው ለዛሬ ለመድረሴ እናቴ ትልቅ ስፍራ አላት በነቤት ውስጥ። ያው በዚህም ላይ ነው ያው ብዙ ጊዜ ሰው ስትመክረኝ ያው መንፈሳዊ ሰው እንደሆነ ላትነሷ የምትፈልገው እግዚአብሔር ይመስገን። ያው አንዳንድ ጊዜ አለ ያው ፈጣሪም ነው ምንም ማድረግ አይቻልም። አሁን ወደ ቤተ ክርስቲያን ተመልሻለሁ። ምክንያቱም እኔ ህፃን ሆኜ ያለው ትዝ የሚለኝ ነገር እናቴ ያው ማታ ሁሌ ነው የምትጸለውና ሲጸልይ ተንበርክካ ነው የምትጸለውና እኔ ህፃን ሆኜ በእሷ ተንበርክካ እያለች እኔ ደግሞ ጡት ለመጥባት ምናምን ከውስጧ ገባ ነበር እዛ ሀገር ቤትና ያው እዛኔ ራሱ ተጽዕኖ ነበር በነቤት ውስጥና መንፈሳዊ እንደሆነና እኔ ግን ያው በአጋጣሚ በተፈጠረ ነገር አይባልም። ያው ህይወት ውስጥ ጎዳና ነው። በህይወት ጎዳና ውስጥ ያው ያለ ነው መውደቅ መነሳት የሆነ እንትን አንድ ስትሪ ላይ ነው ለህይወት ያው ህይወት ውጣ ውረድ የተሸፈነች ናትና ኢቭን እግራችን ራሱ እርስ በርሱ ምን ሆኗል ይጋጫል። እኛም በዓለም ላይ በምንኖርበት ጊዜ ምን አልፎ ነው ሃፒ ማዘር ዴይ ብያለሁ። እናት አመሰግንሻለሁ በጣም ታንኪዩ። ዛሬ በሚገርም ሁኔታ ዛሬም ደግሞ በቤተክርስቲያናችን ውስጥ ታምር የሆነ ነገር ተፈጥሯል። ያም ደግሞ ዛሬ ያገለገሉ እናቶች ናቸው። ዝማሬ ጋብዙልኝ። ወዳቻለሁ፣ አክብራቻለሁ። መልካም ይሁን ብራዘርስ ኤንድ ሲስተርስ ኤንድ ፋዘርስ ኤንድ ግራንድ ፋዘርስ። አምናን አድርሶናል፣ አምናንም ስንፈራ ዘንድሮ አድርሶናል። ዘንድሮን ስንፈራ ደረስን አሁን። ታዲያ ምን አሰጋን የወደፊቱን? ታዲያ ምን አሰጋን የወደፊቱን? መሸሸጊያ ዋሻ